السلام عليكم ورحمة الله وبركاته. الحمد لله رب العالمين، وأصلي وسلم على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، من هم السلف؟ السلف የሚባሉት በእስጢላህ እነማን ናቸው? وفي صحيح مسلم عن عائشة رضي الله عنها قالت سأل رجل النبي صلى الله عليه وسلم. عائشة من تلالج عند سو رسول عليه الصلاة والسلام طيقاቸው أي الناس خير ከሰው ሁሉ በላጩ የትኛው ነው ጥያቄው? قال القرن الذي أنا فيه ከሰው ሁሉ በላጭ አሁን እኔ ያለሁበት ትውልድ ነው ያለሁበት ቀርን ክፍለ ዘመን ህዝብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم الثاني ከዛ ሁለተኛው ትውልድ ሁለተኛው ክፍለ ዘመን ያለ ሙስሊም። ثم الثالث ከዛም ሶስተኛው ክፍለ ዘመን ያለ ትውልድ ነው ሙስሊም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ወነዚህን በላጮች ናቸው ብለዋል። እንግዲህ እነዚህ ትውልዶች ውስጥ ዛሬ እናንተ የምትሰሩት የቢድዓ ሽርክ አልነበረም፣ መውሊድ ማክበር አልነበረም፣ ሽርክ አልነበረም፣ ኩፍር እነዚህ ሱሐቦች ውስጥ እነዚህ ታቢዒዎች ውስጥ አልነበረም። ዛሬ ከለም መውሊድ ፈቅደዋል ከለው ዑለማ ፈቅዷል እያለ እነማን ማሊያ የከሰሩ ፖለቲከኞች የሚያሰራጩት እዚህ ውስጥ አልነበረም ባጭሩ ማለት ነው። እነዚህ ሐዲሶች አሉ ነብያችን አለይሂ ሰላቱ ወሰለም ሱሐቦች በላጭ እንደሆኑ ተናግረዋል። ሐዲሶች የሚያሳዩት ተدل على خيرية الصحابة، الأحاديث تدل على خيرية الصحابة وأنهم خير الأمة بعد رسول الله صلى الله عليه وسلم كنبي عليه الصلاة والسلام بኋላ ከህዝቡ ሁሉ ከኡመት ሁሉ በላጭ ሱሐቦች እንደሆኑ ግልጽ ነው። ሐዲስ እዚህ ሱሐቦች ውስጥ አንድም መውሊድ ያከበረ፣ አንድም ሶላዋት እያለ የጨፈረ፣ አንድም ከበሮ እየመታ የተደለቀ፣ አንድም ጫት እየበላ የአላህን መስጂድ የሚያቆሽሽ አንድም ሱሐባ አልነበረም። እዚህ ላይ ሰለፍ የሚለው ቋንቋ ሰለፍ ቀደምቶች ስንል አሷሊህን ጨምራለህ። አሰለፉ ሷሊህ እነዛ ጥሩ ሰለፎች ቀደምቶች መልካም በመልካም እኛን የተቀደሙ። ምክንያቱም ليخرج ذلك بذلك السلف الصالح ليخرج بذلك السلف الطالح السلف الصالح ስንል መልካም ጥሩ ትውልዶች ጥሩ ሰለፎች ስንል መጥፎ ሰለፎችን አውጥቶ የሚጥልልን ይሆናል ማለት ነው። ممن كان في عصرهم ولم يكن على فهمهم ومنوالهم ومنهاجهم በእነሱ منهاج አልነበረ በእነሱ መስመር ላይ በሰለፉ ሷሊህ በደጋጎቹ ሰለፎች ውስጥ በእነሱ መስመር ላይ ያልነበረ ልክ እንደነ ጀህሚያ እንደነ ቀደርያ እነዛ ያሉ የሽርቃ የጥመት አንጃዎችን ለማውጣት አሰለፉ ሷሊህ ጥሩ ሰለፎች መልካሞቹ ሰለፎች ቀደምቶች እያል እንጠቅሳለን ማለት ነው። ምክንያቱም ሁሉም ሰለፍ ሲባል እዛ ውስጥ በኋላ የተፈጠሩ ስለነበሩ ለምሳሌ ኸዋሪጃዎች በአሊ ኢብኑ አቢ ጣሊብ ላይ አምፀው ይወጣሉ። እንደዚሁም ሌሎች ከነዛ መካከል አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ብዙዎችን ከነሱ ጋር ሙናዞር አድርጎ የመለሳቸው በጣም በርካታዎች ናቸው። በዚህ እንለየዋለን ማለት ነው። ሰለፍ ሷሊህ ይባላል። ሰለፍ ሲባል قال امام اهل السنه احمد بن حنبل የአህለ ሱናዎች መሪ በመባል የሚታወቁት አህመድ ኢብኑ ሐንበል ረሂመሁላህ ምን አሉ? في رسالة المشهورة بأصول السنة أصول السنة የሱና መሰረቶች የሚል ኪታብ አላቸው። أصول السنة عندنا የሱና መሰረቶች እኛ ዘንድ التمسك بما كان عليه أصحاب رسول الله صلى الله عليه وسلم والاقتداء بهم የነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ዲን መያዝ አጥብቆ መያዝ ነው። የሱና መሰረት ማለት ይሄ ነው። እነሱን መከተል ነው ይላሉ። እነሱን መከተል። ስለዚህ እኛ ዛሬ መውሊድ አንዋጣም እነዚህን ቢድዓዎች አንሰራም ስንል ሱሐቦችን ተከተለን ነው። በቃ ሱና ማለት ይሄ ነው።
እና አህባሽ ዛሬ አህሉ ሱና ወልጀማዓ ሱፊ ብሎ ራሱን መግለጫ የሚሰጠው አህባሽ ከነዚህ ውስጥ የትኛው ቦታ ነው ሻል የትኛው ነው ተመስሎ ኹራፋት ቢድዓን እንደፈለጉ ያግበሰበሱ የዲሪቶ ማአት እምነታችን ውስጥ የተለያየ የእምነት የዓቂዳ የቢድዓ ዲሪቶ አምጥተው አስገብተው እኛ ዛሬ አህሉ ሱና ባለቤቶች ሲሉ እንዴት የሱና ባለቤቶች ሊሆኑ ይችላሉ? ቢድዓ ካልተው ሽርክ ካልተው ስያሜው እዚህ ቦታ ላይ እነሱ ማካተት አይችልም። የትኛውም ፍርቃ ሊያካተት አይችልምና ሰለፎች የሚባሉት እነዛ ደጋጎችን ነው። በእነሱ መስመር ላይ ያንን የሰለፎችን መንገድ ተከትሎ የሄደ ሰው ሁሉ ደግሞ ሰለፊይ ይባላል። መንገዱ ሰለፊያ ይባላል። ሰለፊያ ሲባል እንግዲህ አዲስ ስያሜው ሳይሆን ትክክለኛ ማስረጃው ቁርአንንና ሐዲስን መሰረት ያደረገ በቀደምቶቹ ግንዛቤ ቁርአንና ሐዲስን መረዳት መከተል ይሄ ነው ሰለፊያ መንገዱን ሊያስብለው የሚችለው ሰውየውን ሰለፊይ ሊሆን ይችላል ማለት ነው። ስለዚህ በዚህ መልኩ ኢንሻአላህ ሰለፊያ ምንድነው ሰለፍ ምንድነው የሚሉ አንዳንድ ትንታኔዎች አሉ። እነሱን በተለያየ ጊዜ ኢንሻአላህ እንደዚህ የምናያቸው ይሆናሉ። አዲስ ነገር አይደለም። ሰለፊያ ሲባል የሰለፎች መንገድ ሲባል ሰው ግራ ሊጋባው ይችላል። ምክንያቱም ለምን ግራ ይጋባዋል? ቁርአንና ሐዲስን መረዳት ነው። ሷሃቦች በተረዱበት እነዛ ምርጥ ትውልዶች በተረዱበት ቁርአንና ሐዲስን መረዳት ይሄ የሰለፊያ የሚባለው መንገድ በዛ ይገለጻል ማለት ነው። ሰለፊያ ማለት هو الاسلام እስላም ማለት ነው ባጭሩ። እስላም ማለት ነው። እስላም ደግሞ ነብዩ ሰለላሁ ዐለይሂ ወሰለምና ሱሐቦች ይዘውት የነበሩት መንገድ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።